የአንድ ሃይማኖቱም መገለጫ ሴት ያቀፋር ለዳዋ ማድረግ ያለበት ጌታዬ ህይወቴን ሙሉ የመስጊድ ፍቅር ስጠኝ በለው። ለምን ሰዎች ዛሬ በትክክለኛው ማንነታቸውን የሚያውቁት መስጊድ ገብተው ዳዋ ሲያዳምጡ ነው። መስጊድ ስለገቡ ብቻ አይደለም ዳዋ አዳምጠው ህይወታቸውን ከለወጡበት። ልጅ በቦክስ እንዳይመታ ትፈልጋለህ? አዎ መስጊድ አምጣው፣ ዳዋ አስመታው። ታላቅ ምን እንደሆነ በደንብ ያዳምጥ። ታላቁን ያላከበረ ለታናሹ ያላዘነ ከኛ አይደለም ብለዋሉማ። ኬሚስትሪ ትጀር እንዳትል ነብዩ ናቸው ሰለላሁ ዐለይሂ ወሰለም። አልሐምዱሊላህ ረብል ዓለሚን ወሰላቱ ወሰላሙ ዐላ መን ኡርሲለ ረሕመተን ሊልዓለሚን ነቢይና ወኡስታዙና ወቁድወቱና وعلى آله وأصحابه والتابعين لهم بإحسان إلى يوم الدين وبعد. أولا أحييكم بتحية الإسلام وأقول لكم السلام عليكم ورحمة الله وبركاته. እንግዲህ እንደተለመደው በ15 ቀን ፕሮግራም በሚል በወንድሞቻችን የሚዘጋጀው በዚህ በታላቁ መስጊዳችን ትውልድን እያፈራ ያለው የተበላሸው ልባችን እንዲስተካከል ሰበብ እየሆነ ያለው ማንነታችን እየገመገመን እንድንሄድ መድረክ እየተዘጋጀ ያለው በተለምዶ ሾጀሌ ወይም ሸጎሌ በሚል የድሮ ትክክለኛው ስሙ ያው የሰፈር ሾጀሌ ነው። በዛ ውስጥ ደግሞ የሐሰን ሁሴን መስጊድ ወጣቶች እያዘጋጁ ያሉት ይሄንን ትልቅ ትምህርት በምንም አማራጭ ማግኘት የማንችላቸው የዚህ አይነት መድረኮች ሰዎች ለምንድነው ብዙን ጊዜ ቦታ የማይሰጡት ከተባለ ያው በነፃ ስለሚገባ ነው። ስንወጣ ግን አትርፈን ነው የምንወጣው። ስንገባ ግን በራፍ ላይ ካርድ ቆርጠን ስላልገባን ነፃ ስለሆነ ቦታ ላንሰጠው እንችላለን። ስንወጣ ግን እዚህ ቤት ሐዲሱን ያዳመጠው ትምህርቱን ያዳመጠው ትምህርቱ የገባው ብቻም ሳይሆን እዚህ ጋር በመቀመጣችን ብቻ ትምህርቱ እንኳን ባይገባን በመቀመጣችን ብቻ አጅር ሸቅለን ነው የምንወጣው። በመቀመጣችን ምክንያቱም ነቢያችን ሰለላሁ ዐለይሂ ወሰለም ማ ይጅተማ ፊ በይት ሚን ቡዩቲላህ የትሉነ ኪታበላህ ወየተዳረሱነ ፊህ ኢላ ነዘለት ዐለይሂሙ ሰኪና ወገሸቱሁሙ ረሕማ ወሐፈቱሁሙ ልመላኢካ ወዘከረሁሙ ላሁ ፊመን ኢንደሁ። አንድ ስብስብ የሰው ልጆች አይሰባሰቡም በዚህ በተከበረው በአላህ ቤት አላህ ከራሱ የሆነ እርጋታን ቢያወርድባቸው እንጂ። ሰዎች እርጋታ ብለው የተለያየ የማያስፈልግ ነገር ውስጥ ይገባሉ። በዛ እርጋታ የለም፣ እዚህ ግን እርጋታ አለ። ይሄ ቤት ለምንድነው እርጋታ ያለው ከተባለ አንድ የምታፈጥባት አጅነብይ የለችም፣ የምትነካካው የሴት ሰውነት የለም። ጤነኛ የነበርከው ልጅ ደግሞ ያንገጫገጨ የሚከፈት ደግሞ ሙዚቃም የለም። የእብድ መሳሪያ የሆነ ሙዚቃም የለም እዚህ ውስጥ። ሁሉም የሆነ ነፃው ነው እያዳመጠን ያለው። የአንድ ሃይማኖቱም መገለጫ ሴት ያቀፋር ዳዋ ማድረግ ያለበት ከሴት ጋርም እየተሻሸም አይደለም። ለምን ሴቶች ለኛ ማግኘት ስለሆኑ ማግኘት ናቸው። አትችላቸው፣ ከተጠጋ ትወርቃለህ። ስለዚህ እንዳትጠጋ ነው የተነገረ። ምክንያቱም አንድ ሰው እጅና እግሩን አስረ ነው ባህር ላይ ወርውረ ነው ውሃ እንዳይነካ ብትሉት ምን እንደሚባለው ይባላል እንዴ? አይባልም አይደል? እጅና እግሩ ታስሮ ባህር ላይ ወርውራችሁት አደራ አንድ ውሃ እንዳይነካ ብትሉት እንኳን ሊነካው ያሰምጧል አይደል? አንድም ሃይማኖት ትክክለኛ ጌታን አላሁ ተዓላ ለማወቅ ጌታችንን አላህ ለማሳወቅ ከሆነ በሰላም እንዲመቀመጥ አለበት። በቃ አሉባልታ የለ፣ ዳንስ የለ፣ ሴት ላይ የምታፈጠው ነገር የለም። አንዱ አንዱን የሚናናቅበት መድረክም አይደለም። ለማንነታችን መለወጫ የሆነ ቦታ ላይ እንደዚህ አይነት ቦታ ስንሰበሰብ አላህ ከራሱ የሆነ እርጋታ ይሰጠናል። እኛም ማናያቸው መላእክቶች አሁን እንዳለ አካበውናል ሁላችን። እኛ እዚህ ተሰባስበን አላህን እንዳወሳነው ደግሞ አላህ ከመላእክቶቹ ሆኖ ደግሞ እኛን ያወሳናል።
ይሄ ቦታ ነው እንግዲህ በነፃ መንገባበት አይቀርም። ይሄ ነበር አለ የሚከፈልበት በነፃ መንገባው። እዚህ ቤት መቀመጥ አሁን ይሄን ዳዕዋ መከታተል ከኔ ውጪ የሚያስተምር ወንድሜም ካለ በእንደዚህ አይነት መድረክ መቀመጥ والله በገንዘብ አይለካም። ሰዎች የአርሴናል ደጋፊ ነን ብሎ እኮ ሁለት ማማ ወተት ይጠጣሉ። ምን ነው አርሴናል 5 ገባበት ብሎ ምን አገባህ አንተ? 6 ቢገባበት ምን አስጨነቀ? የአርሴናል ተጫዋች የተጫወተው ቆንጆ ዶላር ሊዘጋ ነው። አንተ በማማ ጉሮሮን ዘግተህ ምንም በማይመለከት ሱብሃንአላህ አላህ ያሳየው እንዴ። ይኸው ማማ የለዚህ መቃጠል የለ። በምንማማረው ትምህርት ራሴን ገመግማለሁ፣ ራስን ትገመግማለህ፣ ራስሽን ትገመግሚያለሽ። ይሄ ነው ምንም ጭንቅ የለውም። በቃ ምርጥ ቦታ እንደናንተ እዚህ ጋር የተሰባሰባችሁ ሰዎች እንደናንተ والله አራዳ የለም። አራዳዎች ናቸው እዚህ ዳዕዋ መጥቶ የሚያዳምጡት። ይሄ ዝም ብሎ ስራ አጣን በሚል ስሜት እንደራሳችሁ እንዳገመግሙ والله እድለኛ ናንተ። እቺን ዳዕዋ ማግኘት አላህ እኮ ያስታውሳል። ከሰባቱ ሰማይ በላይ ያለው አላህ፣ አርሽ ላይ ያለው አላህ፣ ከአርሽ በላይ ያለው አላህ አንተን ሲያስታውስ አህመድ ብሎ ያ ባሪያም ብሎ ማስታወስ ከዚህ የበለጠ ስኬት ምን አለ? ሐሙስ ዕለት ከመቅሪብ እስከ ኢሻስ ሐሰን ሁሴን መስጊድ ያዳመጥከው ልጅ አህመድ የምትባል አሁን ጠቅላይ ሚኒስቴሩ አብይ ይጠሯል ብትባል እንኳን በእግር አይደለም በእጅ ትሮጣለህ ከመደንገጥ የተነሳ። እዚህ ዳዕዋውን የተሳተፈ ሰውዬ ጠቅላይ ሚኒስቴሩ ይጠሯል ብትባል የለህም በቃ እስከምትደርስ ላበላብ ነው የምትሆነው። ታላቁ ጌታ ነው የሚያስታውሳው እዚህ ቦታ ቁጭ ሰው። ከዚህ የበለጠ ትልቅ ቦታ የለም። ሁሌ ማፍቀር ጌታዬ ህይወቴን ሙሉ የመስጊድ ፍቅር ስጠኝ በለው። ለምን ሰዎች ዛሬ በትክክለኛው ማንነታቸውን የሚያውቁት መስጊድ ገብተው ዳዕዋ ሲያዳምጡ ነው። መስጊድ ስለገቡ ብቻ አይደለም ዳዕዋ አዳምጠው ህይወታቸውን ከለወጡበት ነው እንጂ አላህ ይጠብቀን። አንዳንዴም እኮ አወል ሰልፍ ሳይመጣ ሞጭላፋ ሌባ አለ እኮ። አወል ሰልፍ አይጠፋም፣ ግን ስንቱን አስለቅሶ ሊሆን ይችላል አታውቀውም። ግን በተማረው ላይ ልቡ ላይ ቁጭ አድርጎ የሚፈክርና የሚያስተነትን ከሆነ ብዙ ወንድሞች ይጠበቁበታል። ስለዚህ አርስቴ ይሄ ባይሆንም መግቢያ ግን ላረግ የፈለኩት የዚህ አይነት ቦታ መቀመጥ ዳዕዋ መጠራት ተንገብግበን መምጣት አለብን። ተንገብግበን ይሄ ፕሮግራም ዛሬ እዛ ጋር ባዶ መሆን አልነበረበት፣ እዛ ጋር ባዶ መሆን አልነበረበት። ለምን ይሆናል? እዚህ ጋር የሚመጣው ዳዒ እኮ ኃይለኛ ኮሚሽን የሚከፈለው ስላለ ነው የሚመጣው። ያ ኮሚሽን ደግሞ ከአላህ ነው። አንድን ሰው ማቅናት፣ አንድን ሰው ወደ ተሻለ ህይወት መምራት፣ አንድን ሰው ከነበረበት ከወደቀበት ከዘቀጠበት ስነ ምግባር እንዲመለስ የሚያደርግ መድረክ ያዘጋጀው ዳዒ ዱንያ ላይ ከሚገኘው መኪና፣ ዱንያ ላይ ከሚገኘው ቤት እሱን ያገኘው የተሻለን ያገኘው። ብዙም ቢያስቸግር ባህሪ እዚህ ውስጥ ካለ ይሄ ባህሪያችንን ካስተካከልን ይሄ ዳዒው የመጀመሪያው አጅር የሚያገኘው እሱ ነው። ለምን አስተዋውሷል፣ ገጽሷል፣ መክሯል። ስለዚህ እኛም የዚህ አይነት መድረክ የዛሬ 4 ወር ይመስለኛል ከመጣው እዚህ መስጊድ ወይም 5 ወር ሆነኛል እንደዛ አካባቢ ነው። መግቢያ ላይ ተናገርኩት ይሄንን ነው። የትም መድረክ ስናገር ወደ ዳዕዋ መድረክ ከመግባቴ በፊት እነንትና ነው ይሄን ዳዕዋ የሚያዘጋጁት የሚባል እስልምና የለም። አንተ ራስ አንዱ አዘጋጅ ነህ። ልጅ በቦክስ እንዳይመታ ትፈልጋለህ? አዎ መስጊድ አምጣው፣ ዳዕዋ አስመታው። ታላቅ ምን እንደሆነ በደንብ ያዳምጥ። ታላቁን ያላከበረ ለታናሹ ያላዘነ ከኛ አይደለም ብለዋል። ማ ኬሚስትሪ ቲቸር እንዳትል ነብዩ ናቸው ሰለላሁ ዐለይሂ ወሰለም። ኬሚስትሪ ቲቸር ይሄን አይነግረን። የእያንዳንዱ መገለጫ ባህሪ የሚባለው ነገር እዚህ ነው የምታገኘው። እዚህ ውጭ የምታገኝበት የለም። ዛሬ መሬት አጭበርብሮ የህዝብ መሬት የሚወስደው ዶክተር ነው ተብሎ ሙስና የሚቀበለው እኮ ፒኤች ዲግሪ ያለው ማስተር ያለው ነው። የአላህ ፍራቻ ያለበት ጥሩ ስነ ምግባር ያለው ሰው ጉቦም አይቀበልም፣ አያደርገውም። አንድ ሀገር ትክክለኛ መዳን የምትችለው ብዙ ፒኤች ዲግሪ ያላቸው ሰዎች አገር ስለሚመሩ አይደለም። አንዳንዴ ጃሂል ሆኖ አሊፍ አያቅም ባ አያቅም የወደቀ ብር ማንሳት ያንቀጠቅጠዋል።
በቃ በተፈጥሮ አላህ ያስተካከለው። አረ የሰው ሐቅ አውዙ ቢላህ ይላል። እንዴት ወስዳለሁ እኔ የሰው ሐቅ ይላል። አገሪቱ ጠፋች ይባል። ማን ያጠፋት? የተማረው ነው እኮ እያጠፋ ያለው። ዘራፊው የተማረ ነው። ለምን? የተማረው ፊዚክስ እና ኬሚስትሪ እንጂ የአላህ ፍራቻ ውስጡ አልገባም። ኬሚስትሪ ውስጥ ተቅዋ የለም። ገንዘብ እንዴት እንደሚገኝ ነው የምትማረው። ፊዚክስ ውስጥ ገንዘብ ነው እንጂ ያለው አላህ እንዴት እንደምትፈራ የምትማረው የለም። እዚህ ካልገባን ተስፋ የለንም። መንቀሳቀስ አንችልም። ከቤታችን መውጣት አንችልም። ሞባይል አናግራለሁ ስትለው ቀምቶ ይሄዳል። ሞባይል አልያዝ ደግሞ ካልክ ምንም ሞባይል ሳልይዝ መስጊድ ሄዳለሁ ደግሞ ካልክ ጆሮን ነው የሚነጥቀህ። ጆሮን ይወስድብሃል። ሞባይል መስለከው። ለምን? የተሻለ ትውልድ መሆን የሚችለው መስጊድ ላይ ዳዋ ሲያዳምጥ። የዚህ አይነት መድረክ እንኳን አይደለም እኔ ወንድሞቼም አባቶቼም ማሳሰባችሁ፣ የዚህ አይነት መድረክ እዚህ መስጊድ ሲዘጋጅ በሴቶች በኩል አመቻቹላቸው፣ ዳዋውን ያዳምጡ። መጣ ማዳመጥ አለባት። ብዙ ባል ለሚስቱ ሐዲስ ሲናገር የሚያዳምጡ የለም። ተው ሰምቻለሁ ነው የምትለው። ተው እሷ ምናገራለሁ ተኔ ደሞ እናንተ መቼ ነው ሐዲስ የለመዳችሁት ልትል ነው። አንድ ላይ ግን መርፌ ተወቅታችሁ ስትገቡ ቤቱ ይስተካከላል። አንድ ወንድምህን ልጅን ሚስትን እዛ ብታመጣ ቤታችን ብዙ ለውጦች ይመጣሉ። ምክንያቱም አንድ የተሳሳተ ሰው ከተጣላው ሰው በላይ ከሌላ ሰው ዳዕዋውን ሲሰማ ልቡ ይከፈታል። ሚስት ከሌላ ሰው ዳዕዋ ስትሰማ ባህሪዋን ታስተካክላለች እንጂ ምን ችግር አለ? የሐሙስ ራታችን ባታዘጋጅስ፣ ባለቤት ባታዘጋጅስ፣ ለአንድ ቀን ሐሙስ በ15 ቀን አንዴ ወተት በዳቦ 10 ደቂቃ ተፈልቶስ ቢበላ ምን ችግር አለ? ዳዋ ካላዳመጠች ታስቸግራለች። ዳዋ እንድታዳምጥ አድርጋት። መጣት ታዳምጥ። ላተምነው ኢማ አላህ የአላህ ባሪያ ሴቶችን መስጊድ እንሂድ ካላችሁ አከልክሏቸው። ነይ እስቲ በ15 ቀን አንዴ መስጊዳችን ብፌ ያለ ይሄን ብፌ እስቲ በልተን እንምጣ በል። አንተም እዚህ ትበላለህ፣ እሷም እዛ ትበላለች። ከዛ ቤታችን ምን ይሆናል? ኑሩ እየበራ ይመጣል። እሷም ስተቷን ታገኛለች፣ አንተም ስተትን ታገኛለህ። ከዛ መተራረም ይመጣል። በሰላም ቤታችን ይቀጥላል። እኛ ብቻ አዳምጠን ደግሞ ማዳመጣችን ብቻ እኮ አይደለም ችግሩ፣ ያዳመጥነው አለመናገራችን ለሚስቶቻችን። ሁሌኛ በቃ ምን ጠይቀው ዘይት አለቀ ቲማቲም አለቀ ብቻ ስለሆነ ማለት ነው። እሱ አንዱ ዋጅብ ነው፣ ችግር የለው። ግን ዛሬ ካዳመጥኩት ተብሎ ከመናገርና ያልምዳችን እስኪመጣ ድረስ በተቻለ መጠን ቤተሰቦቻችንን ጠርተን ይሄንን ዳዕዋ እንድናስተላልፍ አደራ እላለሁ። ዝግጁ ናችሁ አይደል? በቀጣይ ዝግጁ ናችሁ ኢንሻአላህ። የዛሬው ርዕሳችን ወንድሞቼ በሰጡን መሰረት ትልቅ ርዕስ ነው። ከምንም በላይ ያው ራሴንም እናንተንም ለመመካከር ያክል ነው። ብዙ ሊባሉ የሚችሉ ብዙ ርዕሶች ናቸው። እኛ ግን ባለችን መቅሪብ እስከ ኢሻ እንግዲህ ትንሽ ሰዓት ናትና በዚህ ሰዓት ላይ ለመተዋወስ ሞክራለሁ ኢንሻአላህ። የዛሬው ርዕሳችን ወይም መልካም ስነ ምግባር በሚል ተዘርዝሮ ያልቅም። ድንገት ወንድሜ መሐመድ ፈረጅም ወይም ኡስታዝ መሐመድ ፈረጅ ነካክቶታል ይመስለኛል እንደተናገሩት። እንግዲህ ያው አንዱ ከአንዱ ደግሞ ሲያቀርብ ይለያያል። ያው ሸራተን የሚያዘጋጀውና ጊዮን የሚያዘጋጀው ብፌ አንድ አይደለም። ያው እንግዲህ ትልቁ ብፌ የሸራተኑ የመሐመድ ፈረጅ ይመስለኛል። እኔ ከጊዮንም እንደው የመንደር ምግብ ቤት አድርጋችሁ ቁጠሩትና ትንሿ ናት ብዬ አስባለሁ። የቷን እንደምትለውጠን እሱን እኛና ነፍስን ያችንን ከአላህ ጋር የምንተሳሰብበት ነውና እኔ ዛሬ የማነሳቸው የአንድ ሙእሚን የስነ ምግባር መገለጫው የሆነው 4-5 ነጥቦችን ለማንሳት ነው። ከደረስን 5ቶቹንም እናነሳለን፣ ካልደረስን ግን ኢንሻአላህ ያለችውን ለማንሳት እሞክራለሁ። ከዚህ መካከል ሙእሚኖች ትልቁ ስነ ምግባራቸው የሚባለው ምላሳቸውን መጠበቅ ነው። ምላስ የሚባለው ነገር ነቢያችን ሰለላሁ ዐለይሂ ወሰለም በሐዲሳቸው ምን ብለውናል? በሁለት ከንፈሮቹ መካከል ያለውን የጠበቀልኝና በሁለት ታፋዎቹ መካከል ያለውን ብልቱን የጠበቀልኝ ለጀነት ዋስ ሆነዋለሁ አሉ። ለጀነት ዋስ ሆነዋለሁ አሉ። ይህ ምንድናቸው? ሐራም ነገር ከመስራት ብልትን መጠበቅና
አላስፈላጊ ንግግሮችን ተናግሮ ከሚያናግረው ምላሳችን የተቆጠበና ምላሱን የጠበቀ ሰው ለጀነት እኔ ዋስ እሆነዋለሁ አለ። አላህም በተከበረው ቃል ምላስን ሲያስጠነቅቀን ምንድን ያለው? ወይሉ ሊኩሊ ሁመዘቲን ሉመዛ አለ። ወየውላቸው ሰው ለሚያሙና ሰው ለሚወጉ አለ። ምክንያቱም ምላስ በጣም ይወጋል፣ ሰዎችን ከሥራ ያወጣል፣ ትዳር ይበጠብጣል። በተለይ ሰምቼ ነበረ ሳሰማ አልቀርም ይመስለኛል እያልን የምናወራቸው ወሬዎች ብዙ የተስተካከሉ ቤቶቻችንን ያበላሹብናል። እና ይሄ ምላስ የሚባለው ነገር በጣም ከባድ ነው። ከምላስ ጋርም ደግሞ አብሮ የሚገኘው ለዚህ ነው ነብዩ አለይሂ ሰላቱ ወሰለም ላ የድኹሉል ጀነተ ነማም አሉ። ወሬ ከዛና ከዚህ የሚያሳብቅ ሰው ጀነት አይገባም አሉ። ከዛና ከዚህ ወሬ አምጥቶ ማስታረቅ ነው እንጂ በትክክለኛ ከዛና ከዚህ ወሬ አምጥቶ የሚያጋጭ ሰው ወሬ የሚያመጣ ሰው ጀነት አይገባም ነው ያሉት። በትክክለኛም ዛሬም ቤታችንን፣ ስራችንን፣ ጉርብትናችንን፣ ጓደኝነታችንን ስናያቸው ከዚህ የሚያልፉ አይደሉም ማለት ነው። ስለዚህ ምላሳችን ትልቁ ለምላሳችን ደግሞ እንድንጠነቀቅ የተነገረ ምንድነው? ሐሜት፣ የወንድምን ክብር መዝለፍ፣ ማሳነስ፣ በማይገባ ቦታ ስሙን ማንሳት። እናታችን አንሻ አላህ ስራን ይወድላትና የረሱላችን ሰለላሁ ዐለይሂ ወሰለም ሚስት የሆነችው የአቡበከር ሲዲቅ ልጅ የሆነችው በወሬ የተነሳ ባልተረጋገጠ ወሬ ይህን ሰርታለች ተብሎ ለረጅም ቀናቶች አይኖቿ አልደረቁም ነበረ። ምክንያቱም ወሬ ለአንድ ሙሚን በጣም ከባድ ስለነበር የተወራባት ወሬ ዚና ሰርታለች ወይም ዝሙት ሰርታለች ተብላ። ነገር ግን ለረጅም ጊዜ አይኔ ሁሉ አልደረቀም ነው የምትለው። ምክንያቱም ምላስ ስብራቱ ከባድ ነው። በተለይ ምንም የማያውቅ ሰው በሬ ወለደ ተብሎ ወሬ የሚወራበት ሰው በጣም ይጎዳዋል። ለመጠገን በጣም ትቸገራለህ። በተለይ ደግሞ እንደ ሀገራችን ባህልና አኗኗር ህዝብን ለመበተን እንደ ወሬ ቀላል ነገር የለም። ነገር ግን ወንድማችን እንኳን ወሬ ልናቀባብልና ልናማው ይቅርና ኢስላም ካስቀመጠልን በጣም የሚገርማችሁ አዳብ ኮልፌ ቀብር ሁላችንም ሰው ስንቀብር አንዳንድ የሰዎች ድምጽ ተሰማላችሁ። ምን የሚል ድምጽ? አንተ ረገጥከው እኮ ቀብሩን ረገጥከው እኮ ይላሉ። ምን ለማለት ነው? የወንድም ቀብር እንኳን ኮልፌ ላይ መርገጥ ክልክል ነው። ሞቷል እኮ አይክም። ቀብር ላይ እንኳን አክብሮታል ወንድሜ፣ ቀብር ላይ አክብሯታል እህቴ። ቆሞ ያለውማ በምን ሚዛን ታስቀምጠዋለህ? የበለጠ ወንድምህን ማክበር ያለብህ አሁን ነው ማለት ነው። ቀብር ላይ መርገጥ ከተከለከለ አብሮ የሚኗኗረው ከመስጊድ የሚወጣው በስራ የምትገናኘው ደግሞ አካል ምን ያህል ከባድ ነው። ስለዚህ ለማህበረሰቡ ትልቅ ነቀርሳ የሆነው ምንድነው? ሐሜት ወይም አሉባልታ ነው። ለዚህ ነው አላህ ሐሜት ምን አይነት ቆሻሻ እንደሆነ በሚገርም ምሳሌ ነው የነገረን። አላህ አዩሂቡ አሐዱኩም አያእኩለ ለሕመ አኺሂ መይተን ፈከሪህቱሙ። አንዳችሁ ቢላ ተሰጧችሁ የወንድማችሁን ስጋ ቆርጣችሁ ብሉ ብትባሉ ትበላላችሁ አለ አላህ። ምሳሌነቱን ራሱ ምን አረጋችሁ? ፈከሪህቱሙሁም፣ ምሳሌነቱን ራሱ ጠላችሁት ይላል። አየው የሸፋፋ ብሎ የሚሳደባል። አየው መኪና ያዘው ኬት አባቱ እንዳመጣ ይታወቃል። ላኢላሃ ኢላ ከዚህ በለጠ እኮ ከባድ ወንጀል።
ደሞ ከታባቷም ቶኔኒ መሰለ ጃኬት ደሞ የለበሰው አረ ሰሞኑን ደሞ ቀብረር ብላለች አልহামዱሊላህ ቀብረር ይበልለ ዶሮ መስሎ ጎንበስ ከሚልብ ወንድም ያሻል ቀና ብሎል ቢሄድ ወንድም እኮ ሲያጣ ነው የሚያሳዝነው አይደል አግኝቶ ሰላም መሆን ይሻላል ለምን ካጣ አንተንም አዛ ያደርጋል ባይንም ጥቅሻም ይሁን በከንፈር በመነካከስም ይሁን ሁለቱም ሐሜት ናቸው ለዚህ ነው ነብያችን ሰለላሁ ዐለይሂ ወሰለም ሐሜት ምንድነው ተብሎ ሲጠየቁ ምን አሉ ዚክሩ አኻኸ ቢማ ይክራሉ ወንድምህ በሚጠላበት ነገር በሚጠላው ነገር ስሙን ማንሳት አሉ በሚጠላው ነገር ስሙን ማንሳት ሰዎች ካለማወቅም ይመስላል አንዳንዴ ልክ የወንድማቸውን ስጋ ሊበሉ ሲሉ ምን ይላሉ አላህ እንደው ሐሜት ያርግብኝና ይላሉ አንዳንዶቹ ደግሞ በጣም ደግሞ ቆንጆ አድርገው ደግሞ ከመታየታቸው የተነሳ እንደው አስተግፍሩላህ በደንብ ጠጥተውታል እኮ አጥንቱን ጨርሰው ስጋውን በልተውት ምን ብለውት በቃ አስተግፍሩላህ እንባባላለን አስተግፍሩላህ ይሄው አይበቃም ተውበቱ ይሄ ተቀባይነት የለው ለምን የተከበረው ወንድምህን ስሙን ነው ያነሳከው ስሙን ማንሳት የማይፈቀድልህ ለዚህ ነው አላህ እዚሁ አያ ላይ ምን ይላል لا يسخر قوم من قوم عسى أن يكون خيرا منهم ይላል አንዳችሁን አያሳንስ ይላል አንተ አታውቅም እንጂ አላህ ዘንድ እሱ ነው በላጩ አለ እዚሁ ላይ ደግሞ አያይዞ ምን አለ አንዳችሁ ወንድማችሁን በቅጽል ስም እንዳጠሩት አለ በቅጽል ስም ድንገት ወፍራም ሊሆን ይችላል አንተ ቦርጫም አይቻልም ማለት ነው ለምን አይወድም አይነሱ በጣም ቀጭን ሊሆን ይችላል በሆነ ስያሜ ሊሰጠው ይችላል ይሄ ሁሉ አይቻልም ስለዚህ ወንድም የሚባለው ነገር በጣም ከመክበዱ የተነሳ ቀብር ላይ ያከበረን አላህ ስሙን ማንሳት ደግሞ ወንድማችን በጣም ከባድ ነው በእነዚህ በተማሙ ወንድሞች መካከል አላህን የማልገባም ብለዋል አንተን አፎቱ ሊላ ጨርሰ መጣፍ አላህ ዘንድ ያለብህ የወንድምን ክብር ማንሳት ከምንም በላይ ከባድ ምክንያቱም ትላንት የነበረው ያ ምርጥ ዘመን የሚባለው ሰሃባ እንኳን ስሙ ሊነሳሳ ይቀርና እና አብዱራህማን ኢብኑ አውፍ የሚያደርጉት የነበረው ምን ነበረ ወንድሜ ሆይ የውነት ወንድማማችነት ወንድሜ ሆይ አንተ አላገባህም እኔ ቆንጆ ሚስቶች አሉኝ መርጠህ የፈለካትን አግባ አንዷን ልፍታለህ መርጠ የፈለካትን አግባ ይሄን የምታየው ደግሞ የእርሻ ቦታዬን ከፊሉን ልስጥና ውሰድና ስራበት እያሉ ነበር እንኳን ሊተማሙ ይቀርና ንብረቴ ነው የሚሉት አንተ ማለት እኔ ነኝ እኔ ማለት አንተ ነኝ ነበር የሚሉት ለምንድነው እኛ ዛሬ እዚህ ውስጥ የገባ ነው ወደ አሉባልታ ወንድሞቻችን ወደ ስማንሳት ወንድሞቻችንን ወደ ሐሜት ወንድሞቻችንን ያስገባ ነው ለምንድነው ለኔ ብቻ ልኑር ብለን ነው ለኔ ብቻ ልኑር አላህ የቀነሰብን ረህመት ምንም የለም ትላንት ሁላችንም ከምንኖረው በላይ እየኖርን ነው ውሸት ምንም ችግር የለም ሰው አጣው ይላል ምን አጣ የ600 ብር ጫት እየቃመ 600 ብር ጥብስ እየበላ 1200 ብር ወጪ እያወጣ አጣው ይላል እንዴ በጠረባ የሚጣል ጫት እየገዛ ምንድን ያጣው ቁም ሳጥናችን ሙሉ አይደል እንዴ ጠቦኮ ቁም ሳጥን እየቀየርን አይደለም እንዴ የትኛውን ልብስ ልልበስ እያልን እኮ ስንት ሸሚዝ እየመረጥን አይደለም ምንም አልጎደለ ምን ጎደለ ልብ ጠበበች እቺ ጠበበች የኔ ያንተ እናት እኮ በሁለት ክፍል ነው ያሳደጉን በሁለት ክፍል በጣም ሰፊው የሚባለው 9 ሆነው ነው ያሳደጉን ቀልብ ሰፊ ስለነበረ ቤቱም ሰፊ ነው የሚመስለው አሁን 11 ክፍል ይሰራል አንድ ቀን ተሰግዶበት አያውቅም ባክ እንደ ሁለት ክፍል ደግሞ ሊጨምር ነው ይላል ለምን ሲል እኔ ማላቆም ይላል እሱም አያቆም እኮ ጠቧል ለምን ቀልቡ ጠቧል ይሄ ለራስ ብቻ የሚለው ነገር በጣም ከመብዛቱ የተነሳ ይሄን አክል ተቸግረን እንጂ እናቶቻችን ያሳደጉን እኮ በልተው ሳይሆን ሳይበሉ ነው
ባሎቻቸውን አጥግበው ነበር የሚሸኙት። ቂቤ ለባል ነበር የሚቀርበው። ዛሬ ግን የሌለ ነገር የለም። በእግር የሚሄድ ተማሪ የለ፣ በሰርቪስ ነው የሚሄደው። መንገድ ላይ ሽንት ቤት የሚጠቀም የለ፣ ፓምፐርስ ጨርሷል። ስንት ብር? ምን የቀረው ነገር አለ? ሩዝ ይሰራል ወይስ መኮሮኒ ይሰራል? ኢንዶሚ ይሰራል ተብሎ ነው ትምህርት ቤት የምንሸኘው። ምንም የጎደለ የለም። ቀልብ ጎደላ፣ ቀልብ ጎደለ። ትላንት ብርቅ የነበረው ዶሮ የሚበሉት ለእናቶቻችንና ለአባቶቻችን ወይም ለአባቶቻችን ብቻ ነበር። ምንም የለም። ለእኔ ስንል ለወንድሜ ሳንል ስንቀር አላህም ለእኛ የሚያመጣልን ነገር እየጠበበብን ይመጣል። የወንድምህ ህመም እየታመምክ ስትመጣ አላህ ላንተ ይደርስልሃል። ኢርሐሙ መን ፊል አርድ የርሐሙኩም መን ፊስ ሰማ። መሬት ላለው ሰው ዘኑ፣ የሰማው ጌታ ያዝንላችኋል ነው ያሉት ነቢያችን ሰለላሁ ዐለይሂ ወሰለም። ስለዚህ የጠበበው ቀልባችን ነው። የተከበረ ወንድማችንን ስሙን አንስተን ስሙን ዘልፈን አሉባልታ ውስጥ ገብተን መርዳት ማገዝ ነበር የተነገረን። ካጠገቡ መቆም ነበር፣ ማድመጥ ነበር፣ አብሽር ማለት ነበር፣ አይዞ ማለት ነበር። የአንድ ወንድም መገለጫው ይሄን ነው። እንደው ትንሽ እንደው 50 ሺህ ብር አለብኝ 90 ሺህ ብር አለብኝ ብለህ አንተ እንደው ቀድሜ ብሞት እኔ ይሄን 50 ሺህ ብር የሚከፍልልኝ ወይ 100 ሺህ ብር የሚከፍልልኝ ጓደኛ አለኝ ብለህ ብታስብ በጣም ከባድ፣ በጣም ከባድ። ጀናዛዬ ከመታጠቡ በፊት ይሄን ብር የሚከፍልልኝ አለ የምትለው ሰው ካለ ማሻአላህ አንተ ጥሩ ጓደኛ አለ። ይሄን ነው ማሰብ ያለብን። ከተዛዘንን ዝናቡም እየዘነበ ነው ማሻአላህ፣ ፀሐዩም እየወጣ ነው ማሻአላህ፣ ምንም የጎደለ የለም። አየሩም የው ንፋሱ አለ፣ ኬክ የሆነ አየር አለን። የትኛውም ሀገር ሲመጣ የሚበላት እንደ ምግብ የሚጣፍጣት አየር አለን። ግን ከእንደገና አየሩ የምናበላሸው እኛ ስለሆነ ነው። አየሩ በምን ይበላሻል? በወንጀል ይበላሻል። በመካከላችን ባለመተዛዘን ይበላሻል። እኛ ግን ከተዛዘንን አላህ ያዝንልናል። ስለዚህ የአንድ ሰው ትልቁ መገለጫው ምን መሰላችሁ? አንተ በሰው ላይ የተጣድክ ሰው አይደለም። ማ የልፊዙ ሚን ቀውሊን ኢላ ለደይሂ ረቂቡን አቲድ ነው። የሚቆጣጠሩ ሁለት መላእክቶች አሉ፣ ረቂብና አቲድ የሚባሉ አሉ። ይቆጣጠሩታል። አንተ በሰውዬ ላይ የቆምክ ትራፊክም አይደለም። አላህ የተሳሰበው የማንም ሰው ስም አታንሳ። በማንም ሰው ጓዳ አትግባ። እነዛ የሚኖሩት ሚሊዮነር አሉ፣ ምን አገባ ይኖሩ። እዛች ጋር ደግሞ በጣም አስገራሚ ከበቆሎ ያላለፉና ደግሞ ከሽምብራ ያላለፉ አሉ። በቃ አይመለከትም። ከቻልክ ይደርዳቸው፣ ካልቻልክ ሌላ ነገር ውስጥ አትግባ። እዛ ጋር ደግሞ ምስኪን ሲሆኑ አላህ ጠልቷቸው አይደለም። እዛ ጋር በጣም ሚሊዮነር ሲሆኑ ደግሞ አላህ ወዷቸው እንዳይመስላችሁ። ሁለቱም የጥላቻና የውዴታ ግዴታ አይደለም። ያቱም አንዳንዶቻችን ምን እንሳሳታለን። እንትና እኮ አላህ ወደዳቸው፣ አዘነበባቸው፣ ለቀቀባቸው አይደለም እንለው። ለቀቀባቸው አንተ ማሻአላህ ትላለህ። አንተ አላወቅም እንጂ የውመል ቂያማ እሳት ይሆናል የተሸከሙት። ስንት ቤት አስለቅሰው ያን ብር እንዳመጡት አላህ ነው የሚያውቀው፣ አንተ አታውቀውም። ያንተን ጸጋ የምታውቀው ነገ የውመል ቂያማ ነው። አንተ አላህ ያዋለልን ጸጋ የምታውቀው ዛሬ አይደለም፣ ነገ የውመል ቂያማ ነው የምታውቀው። ስለማንም ፎቅ፣ ስለማንም መኪና፣ ስለማንም ብር አንተ አይመለከትም። አላህ የውመል ቂያማ የሰው ልጆች 4 ነገር ሳይጠይቁ አያልፉም ተብሏል። 4 ነገር ማንም ሰው ሳይጠይቅ አያልፍም። ከነዛ መካከል አንዱ ገንዘብ ነው። ገንዘብ ደግሞ ለሁለት ነው ጥያቄው። ከየት አመጣ? በምን አወጣ? ከየት አወጣ? በምን አወጣ? አሁን ይህን ጥያቄ እንዴት ይመልሳል የሰው ልጅ? ይሄ ከባድ ነገር ነው። ስለዚህ ስለማንም ሰው ላይፍ ህይወት እኛ እንዳንገባ። ለምን በደከመ ቢሆን ሀብታም መሆን ያለበት ወፍጮ ቤት ጤፍ የሚሸከሙ ነበሩ። 30 ዓመት እስካሁን ለነማዘር ጤፍ ሲያመጡ አይደለም 25 ዓመት 20 ዓመት በእኛ ካልኩሌተር ቢሆን ምንም አዲስ አበባን አያውቅም። አላህ ወደ 10 ፎቅ ሊሰጠው ይችላል። እኛ ምን አገባን? نحن قسمنا بينكم እያለ አላህ
እኛን የምናከፋፍለው እንጂ እናንተ አይደላችሁ የምታከፋፍሉት ነው ያለው። ምክንያቱም ከሐሜት ጀርባ አጠገቡ ምን አለ? አንድ ሰው ሲያማከው ውስጡ ሌላ በሽታ አለ። ምንድነው? እስቲ ማን ነው የሚነግረኝ? ምቀኝነት አለ። የሚያማሰው እኮ ምቀኝነት ስላለው። አላህ ደግሞ ምን አለ? አም يحسدون الناس على ما آتاهم الله من فضله እኔ ባከፋፈልኩት ርዝቅ ነው እንዴ እናንተ የምትመቀኛኙት አለ። ስለዚህ ከማን ጋር ነው የተጣለው? ከአላህ ጋር ነው። አከፋፋይ አላህ ነው።